እንደሚታወቀው ይሄ እስልምና ሃይማኖት ኢትዮጵያ የገባው በ615 ነው። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜን እኔ እኮ እየገረመኝ ያለው ነገር ኢትዮጵያ ውስጥ ቀድሞ የገባበት ዘመን መቼ ነው? የእስልምና እዚህ ውስጥ ኢትዮጵያ ውስጥ ሲገባ መቼ ነው? አሁን ይሄኛው ሰውዬ እየተናገረ ያለው በሚኒሊክ ሰዓት ነው የገባው ይላል። ይሄኛው ደግሞ ከዛ ከ600 ዓመት ውስጥ ነው እያለ ነው። እስኪ እናንተ ማንኛው ነው ቀድሞ የገባው ኢትዮጵያ ውስጥ ብላችሁ ታስባላችሁ? ማለት በስንት ዓመተ ምህረት ነው እዚህ ኢትዮጵያ ውስጥ እስልምና የተቋቋመው በስንት ዓመተ ምህረት ነው የሚለው ነገር ኮሜንት ላይ አስቀምጡ። የእነዚህ ሰዎች ደግሞ ላሰማችሁ። ወደ ቪዲዮ ከተመቻችሁ ሰብስክራይብ አድርጉት፣ ላይክ አድርጉልኝ፣ አበረታቱኝ። እናመሰግናለን። ቸር ሰንብቱልኝ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ሚኒሊክ ግዛታቸውን አስፋፍተው ሐረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችልም። ሁሌም መጠላለፍ መጠፋፋት ብቻ ነው። እንደሚታወቀው ይሄ እስልምና ሃይማኖት ኢትዮጵያ የገባው በ615 ነው። ከመዲና በፊት በ8 ዓመት ማለት ነው። ከኢራቅ ከሲሪያ በፊት በ18 ዓመት ይቀድማል። ከፈለስጢን በፊት በ21 ዓመት ይቀድማል። ከግብፅ በፊት በ24 ዓመት ይቀድማል። ከአልጀርስ ከሞሮኮ በፊት በ27 ዓመት ይቀድማል። ጥሪውን በመቀበል ማለት ነው። ከሱዳን በፊት በ36 ዓመት ይቀድማል። 36 ዓመት ሱዳን ጋር ተመለከት። ከቱርክ ከኢራን በፊት በ67 ዓመት ይቀድማል። ከሂንድ ከፓኪስታን በፊት በ170 ዓመት ይቀድማል። የኢትዮጵያ እስልምና አቀማመጡ አብረንም የነበርን መሰረቱ ላይ በመጣልም አንድ ሀገርም እንደ ንጉስም እንደ ህዝብም ከነቢዩ ጎን ሰለላሁ ዐለይሂ ወሰለም ስለነበር በአጋጣሚ ከነቢዩ ጋር 82 የሚሆኑ ሀበሾች ነበሩ። 82 መሰረታቸው 14 የሚሆኑት ህይወታቸው ሰውተዋል በጂሃድ ከነቢዩ ጎን ሆነው። ቁርአንም ራሱ ሲወርድ ቁርአን ማለት እንግዲህ በፖለቲካም በማህበራዊም በኢኮኖሚም በሃይማኖትም መመሪያ ነው። ሰማክ ለሰው ልጅ የተሰጠ ማለት ነው። ሁሉ ነገር እዛ ላይ ታገኘዋለህ ቁርአን ላይ። ያየ ተንጠባጠበ እንደ መመሪያ ሲወርድ በኢትዮጵያ ቋንቋ 30 ቃላቶችን ታገኛለህ። በእንግሊዝኛ አታገኝም፣ በፈረንሳይኛ አታገኝም። 30 ቃላቶች እዚህ ተቀደሰው ቁርአን። ዛሬ ቻይና የሚያንብበው፣ አሜሪካ የሚያንብበው፣ ደቡብ አፍሪካ የሚያንብበው የእኛን ታሪክ ያገኘዋል እዛ ላይ። 23 አንቀጾች እኛን የሚያሞግስ እዛ ላይ ታገኛለህ። 23 የነቢዩ ሐዲስ 27 ታገኛለህ እዛው ላይ ሰለላሁ ዐለይሂ ወሰለም። 30 ነቢዩ መሐመድ ለሀበሾች ልዩ አቋም የሰጡበትን ታገኛለህ። ይሄ ለማን ነው የተሰጠው? ለሀበሻ ነው። ለማንም ለፓኪስታን አልተሰጠም፣ ለኢራን አልተሰጠም፣ ለማንም አልተሰጠም። ለማንም ዜጋ አልተሰጠ ነው። ስለዚህ የትኛውን ቦታ ቁርአንን የሚያነብ የወረደበትን ምክንያት የሚረዳ በምንድን ነው? የእኛን ታሪክ እዛ ላይ ያገኘ። የቢላል አዛን አሁን በቀን 5 ጊዜ ለሶላት አዛን ሲደረግ ቢላልን ማያስታውስ የለም። በየደቂቃው አዛን በዓለማችን አለ። ያን ጊዜ የቢላል ታሪክም አብሮ ይወጣል። የመጀመሪያው ሙአዚንና መዲና ሲከፈት በሱ ድምፅ ነው። መካም ሲከፈት በሱ ድምፅ ነው። ኢየሩሳሌም ሲከፈት በሱ ድምፅ ነው። ስለዚህ የቢላል ታሪክ ደግሞ ያን ሁሉ ያመጣላል። አላሁ አክበር ብሎ አዛን በተደረገ ሰዓት ላይ የቢላልን መነሻ ሐሳብ ያመጣልሃል። እስካምጣልኝ የትኛው ነው ቢላል የሚባለው አሜሪካዊ? የትኛው ነው ቢላል የሚባለው እንግሊዛዊ? የለም። ስለዚህ ቢላል ሐበሺ ነው የሚባለው፣ የሐበሻው ዜግነት ቢላል ለምን ሀበሻነቱን መረጠ የሚለው ለመካ የተወለደ እኮ ነው።
ግን የአባቱ ስም ረባህ ነው። ለምን በረባህ አልተጠራም ብሎ ቢጠየቅ ነቢዩ መሐመድ ሀበሾችን ሰለላሁ ዐለይሂ ወሰለም ሲያከብሩ በዛ መጠራት ፈልጌ ነው ብሎ ተናግሯል። ስለዚህ ቢላል አንዱ ታሪካችን ነው ማለት ነው። ስለዚህ በቢላል ስም የትኛው መልም ብትሄድ አዳራሾች ታገኛለህ፣ መንገዶች ታገኛለህ፣ ድልድዮች ታገኛለህ፣ መስጊዶች። እኔ ባለቤቱ ግን ምንም ትኩረት እንኳን አልሰጠውም። በነጃሺ ስም እንደዚሁ ታገኛለህ። ሌላው እነማን ናቸው ወደዚህ ሀገር ተሰደው የተጠለሉት? እጅግ ምርጥ የሚባለው በቁርአን የተወደሱ አላህ የመሰከረላቸው የገነት ናቸው ብሎ የእነሱን እንኳን ታሪክ እነ ዑስማን አሉና አብደላህ ብን መስዑድ አሉና ዑበይዳ እነኛን እንኳን የተቀበለች ሀገር ያንን በመንዙማ መልክ እናገኘዋለን እንጂ በስነ ጽሁፍ የተዘጋጀ መረጃ እንኳን የለንም እኛ ጋር በእኛ ቋንቋ ማለት ነው። ሌላው በአረቡ ዓለም በሙሉ የእስልምና ታሪክ ሲጽፉ የእኛ ታሪክ አብሮ ነው የተያዘው። 21ኛው ክፍለ ዘመን ላይ ቴክኖሎጂው በረቀቀበት ሰዓት ላይ ያ የተቀበረ ታሪካችን እየመጣ ነው። አሁን የትኛው ቦታ ብትሄድ ሀበሻን የማያከብር የለም። ያከብራል በደንብ ነብዩ ያከበሩ ዜጋ በማለት